ኧረ አይደለም አለቃ። ማንኛውም መንጃ ፍቃድ ይዘሃል? አዎ ይዣለሁ። ይሄው። እሺ ፍሬንቻ ይሰራል? ትላክስ ይሰራል? አዎ ይሰራል። አይ ይሄማ የሚቀጣ ጉድ አይደለም። በምን ልቅጣው? እኔ የምልህ ባጃጅ ግን ቦይ ስታይ ትዘላለች? ኧረ አዘልም። አፍህም ሞልተህ አዘልም አንተ ጆቶኒያም። ኧረ አለቃ ይቀልዳሉ እንዴ? ለዛሬ ፈጣሪ ፈርቼ ብሬሃለሁ። እሺ አለቃ። ፈጣሪ ሆይ ብዙ ታገስኩ፣ እሱ አልተረዳኝም። አንተ ግን ትረዳኛለህ። የኔ ወንድም ካላሸገርኩ 50 ብር አበድረኝ። ማልከኝ እኔ እያለሁ ጉንፋን፣ እኔ እናትህ እያለሁ ጉንፋን። በል ቶሎ ሂድና ካበራሽ ቤት መጥረቢያዋን ላክልኝ ብለህ ተቀብለና እኔ ምን የመሰለ ቅጠን አጥናለሁ። መጥረቢያዋን እንደሚያንደሳጥልህ ጉንፋን እልም የታብድራሽ ይጠፋል። ሄድማ ሄድ መጣሁ እኔ የማን ልጅ እንደሆንክ እኮ ስላላወቀ ነው አንተን ጉንፋን። በል እናቴ ስትልሽ ይሄን ትናንት የመጣ አዲስ ፌሮ ነው ጨምረሽ ጠኝው ውልቅ ያደርግለታል ብላለች። ሄድና አሳጋ ፌርሜሎንና ብረት ድስቱን ይዘህልኝና ማሳየዋለሁ። አሁን ይለይልናል። እኔና እሱ በደንብ አድርገህ ታጠን እጅ በደንብ አድርገህ ታጠን። አባኩላና በጠራራ ፀሐይ አትዞር ስልህ እንካይንን አስገብተህ አናምጠው። ከታች አፍንጫህን ከያዘ በቢላዋ ቆረጥ አድርገው። ጤና መድን አላሳደስኩም ለአንተ ብዙ ብር አላወጣም ወዳጄ። አሁን ፍንፍን እንዳልክ ተነስና ሄደህ ተኛ። በጠራራ ፀሐይ በቃ አትዞር እያልኩ እየተንከራተት ጎረቤት አንተ ነህ። ገና ሰይጣን ታስይዘኛለህ አንተ በሽተኛ አፈራባክ ብላ። ባጃጅ የት ነሽ? እዚህ ቄራ ነኝ። ቄራ 50 ብር ገብቷል። ብር ያለኝም እና በነፃ ልገባ ነው እንዴ? ኧረ አባቱ ተባበረኛ። እሺ አንዴ በጥፊ ልበልና ትገባለህ። እሺ ምታኝ። በዚህም ትገባኝ። አሁን ግባ። አጎቴ ና ያንተም ተከፍሏል። እና ግባ። እዚህ ጋር እንዴት ትሸናለህ? እዚህ ጋር እንዴት ትሸናለህ? ሰውዬ ግን ምንድን ነው የሚረብሽ? ታዲያ እዚህ ጋር እንዴት ትሸናለህ? ተኩሶ የሚነክስ ክላሽ ይዘው በጣም ጠግባልሽ። ሰው ሁላ የሚፈሩት መስሎታል። እዚህ ቀበቶ አንበርክኬ እንዳልግርፍ አረቄና ጠላህን እያንቀረች እየመጣ እዚህ ጠላና አረቄ ነው አብረኛ አይደል ሁሌ የምትጠጣ? አሃ በቃ ልሽናበት ሁሌ ስሜት ሊያጥቁም እሳት አደጋ ይመስል እየመጣ ሰፈሩን እየረጨው። እሳት አደጋ ነው። አትቀባጥርብኝ አንተ። እመታለሁ። ምን እንደሆነ ታውቃለህ? ምንድን ነው? ይሄ እኮ መብራት ኃይል ነው። መብራት ኃይል እና ታዲያ ይሄ መብራት ኃይል ነው እና ታዲያ ወይኔ በቃ የመንደሬን ሰው በሻማ አሳደርኩት። በቃ በጨለማ አደረ በእኔ ሽንት ምክንያት። ይኸው በቃ ዘነበ ብላችሁ እንግዲህ ወላ መብራቱን ታጠፉታላችሁ። ምን ማለት ነው? ኧረ ወዲህ ነው። ሁሉ ስፖርትን ታውቂያለሽ? ነበር ደግሞ እሱ ምንድን ነው? ሁሉ ስፖርት ማለት ከዚህ በፊት የፋሲካ በዓል ሰንጋ በሬ የሸለሙት ናቸው። እንዲሁም ደግሞ የኤሌክትሪክ ሞተርም ሸልመዋል። አሁን ደግሞ ትልቅ ሽልማት አዘጋጅቷል። ሰኔ 23 አሁን የሚመጣው ቢዮዲ መኪና ሊሸልሙ ነው። በዚህ ዲፖዚት ስታረግ ከ200 ወር ጀምሮ የቢዮዲ መኪና ተሸላሚ ትሆናለች። ብዙ ዲፖዚት ባረክ የማሸነፍ እድል ይሰጣል። እቺ ደግሞ የሸነውበት ነው። እቺ ደግሞ ያረቂናትሽ ቀን ደግሞ እንዳትጠጣ እኔ ሳልኖር አትጠጣ። እንግዲህ አልጠጣም። ይቅርብህ አዛ ቤት እንዳትሄድ። ይሄን አምጣ በቃ። ይሄ ምንድን ነው ያልኩህ? ዲፖዚት ባረክ ቁጥር ከዚህ ከ200 ወር ጀምሮ ነው ዲፖዚት ታረግ። እሺ ይሄ ደግሞ ያረቂ። ይሄ ደግሞ የሸነህበት። አውቀሻል። እስቲ ክላሽሽን አምጪው። አንተ የዛሬው መኪና እኮ ገጭቶ ነበር። ለትንሽ ነው ፈጣሪ ያወጣን። ደግነቱ ታርጋ ቁጥሩን ይዟል። የትም አይመልጠን። ተናድጄ ለማን እንደወረወርኩ አላውቅም። የሆነ ሰው ፈንክቻለሁ። ቤቴ መጥሪያ እየጠበቅኩ ነው። ተመስገን ነው እንደው ፈጣሪ ነው ያወጣን። ወዛደር አለን እንዴ ና ተጫለው። ይሄ ስራ ይቅርብህ ያወጣህም እያልኩ ነው እኮ። አንተ በጥፊ እንዳለልህ ናጫን እያልኩ አንዴ የቱ ጋር ምንድን ነው የምትለው? ኧረ ና እዚህ ጋር እኔ በእናትህ ድንጋይ ራስ ምን ልታዘዝ ጌቴ? ጎሽ እንኳን መጣ። እኔ ልጅቷን ጠርጥሬያታለሁ። በቃ እየተጠራጠርኩ። አንተ ጠርጥር፣ እኔ አበጥሯለሁ። ችግር የለውም። ልጅቱን መከታተል ከሆነ እኔ እከታተላታለሁ። ዛሬ ከቤቷ ሄዳለሁ። ውሏችን ከሷ ጋር ነው። ገብቷላ? ጥሩ ነገርም ሰራሽ መጥፎ ነገርም ሰራሽ እነግራለሁ። አለቃ ታዛዥ ነኝ። እስከዛ ሻይ ቡና እያልክ ጠብቀኝ ጋሽ። ችግር የለውም። ደግሞ ለሷ ችግር የለውም ጋሽ። ኧረ ጋሽ ሞቲቱን ነው ሞትካት ጋሽ። ኧረ ሙታል ጋሽ። ኧረ ነጠላ ዘግዝቅ። ኧረ ድርተኛውን ጥራና ድንኳን አስተክል እንጂ ምን ተፈጠረ? ሙታል እኮ ጋሽ። ልጅቱ ምን የሌለባት ነገር አለ? ዛሬው አብሬያት ውዬ ያላጨስኩት ነገር አለ? እንዴት ያልቃምኩት ነገር አለ? ይኸው በነጋ እድሜ እኮ ያልጨረችብኝ የሱስ አይነት እንደዚህ አይነት ልጅ እኮ አልነበረችም። 6 ኪሎ ቀነሰ እኮ ጋሽ። እኔ ገና የጠረጠርኳት መጀመሪያ ስልኳን ሳየው ምንም አይነት የጌም አፕሊኬሽን የለም። እና በምን እያደረገች ነው? ምን በቃ አንተ ልጅ እየተጫወተች ነው። ይሄ አይገባም። እንዴት ጋሽ? አምኛት ነበር እኮ እኔማ አምኛት እኮ ነው። እኔን ሁላ ሱስ የተሸከምኩት ዛሬ። በቃ ምንም አትወል ልጅ ናት እቺ ጋሽ። ከዚህ ልጅ መራቅ አለብህ በቃ ጋሽ። እስቲኔ ስጠኝ። አልሰጥም። ተው። እኔ እኮ በኋላ ይገዛልኛል። ተው ግን ማንም ይገዛልኝ? አባዬ ይገዛልኛል። እኔ እኮ አባቴ ይገዛልኝ ጠዋት
ኤሌክትሪክ ይዞኝ እንዲህ ስል እዛ ላይ አሳዘንኩትና ገዛልኝ። ኤሌክትሪክ ይዞኝ እኮ ነው የተገዛልኝ። በቃ ለኔም ይገዛልኛል። እኔም አባዬን ሄጄ ጠይቀዋል። እንዲሁም ለአንተ እንዲገዛልህ ከኔ የበለጠ ብዙ ብስኩት እንዲገዛልህ የሆነ ቦታ ልውሰድ። አባትህ ብዙ ብስኩት እንዲገዛልህ ትፈልጋለህ? በቃ ይገዛልሃል። እንግዲህ ባለ ይሄን ያዘው። እሺ ብዙ ደርዘን ሙሉ ይገዛልሃል። እሺ ቻው ቻው